አለ። እኔና አንቺ መቼም በቃ በዚህ ጉዳይ አንቀባባ። አይ ብሩክ፣ ወይ ብሩክ፣ ድሮም የወለደ ሰው ለነገሩ የወለደ ሰው የሚያስበው ለልጁ ብቻ ነው። አይሽ አይደል? አንቺን ከልጇ አምጣ ይወድሽ አይፈልግሽም። በቃ አይዞሽ እህቴ አለ ጀመር። ሰላም ውድ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በሀገር ውስጥ ናላችሁ፣ በሀገር ውጭ ናላችሁ፣ እንዴት ናችሁ? እንዴት ነህ? ሰላም ናችሁ አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እና ዛሬ ደግሞ ምሳሌ ዛሬ ዓለም የምትባለው በጣም እየበጠበጠቻቸው ነው። ምክንያቱም እሷም እንደ ማህሌት በጥባጭ ሰው ነች። ብሩክንና እቺ ማነች ቅድስትን ለማለያየት ማታረገው ጥረት የለም፣ ማትቆፍረው ጉድጓድ የለም። ምክንያቱም ብሩክ ቅድስትን በጣም ይወዳት ሰው ነበረ፣ ከምንም በላይ ይወዳታል። ቅድስት ለብሩክ ብላ ያልከፈለችው ነገር የለም፣ ያልከፈለችው መስዋዕት የለም። ከምንም በላይ ብዙ መስዋዕቶች ከፍላለች ቅድስት ብሩክን። ማንም ሰራተኛ እንደዛ አያደርግም። ሰራተኛ ነው ሰራተኛ። ምክንያቱም ዛሬ አንድ ሰራተኛ ቢቀጠር ነገ ደግሞ ያ ሰውዬ ጥሏት ቢሄድ በችግር ላይ ቤቱን ተቆጣጥራ አትቀመጥም። እንደገና ልጁን ደግሞ ይዛለት አትቀመጥም። እቺ ልጅ ግን እንደ እናትም እንደ እህትም ሆና ነው ይህን ልጅ እንደ አባትም ሆና እቺ ልጅ የያዘችለት ያሳደገችለት። ብሩክ ሲሰቃይ፣ ብሩክ ሲታሰር፣ ምን ሲል ስታገት ሁሉ ቅድስት ነበረች ከልጅቷ ጎን ያለችው። እንደዚህ አይነት ምንም አይገኝም። እንደዚህ አይነት ሰው ጭራሹ ሊገኝ አይችልም። እውነቴን ነው። እኔ እንጃ፣ እኔ በበኩሌ ይከብደኛል። ምክንያቱም ታማኝ አፍቃሪ፣ ታማኝ ሰው ነች ቅድስት ማለት። ታማኝ አፍቃሪ የማትገኝ ምርጥ ምስት፣ ከምስትም በላይ ምርጥ እናት ነች። ለዚህ ሰው ለምንድን ነው ብዙ መስዋዕት መክፈል ይቻላል? ብዙ መስዋዕት እኮ ማድረግ ይቻላል። እቺ ልጅ እኮ በትንሽ ነገር ማስከፋት አያስፈልግም። ምክንያቱም እሷ ብዙ ነገሮችን የተቋቋመች ሰው ነች። ችግር አይታለች፣ መከራ አይታለች፣ ፈተና አይታለች። ልጅቷ ደግሞ ስትታመም ከእሷ ጋር ታማለች። ብዙ ነገሮች ያየች። ብሩክ ሲታመም ከእሱ ጋር ብዙ ችግር አይታለች፣ ታማለች። እና እቺ ልጅ ምንድን ነው እሱ አንሷት ብሩክ አልፈልግሽም የምልበት ምክንያት በገና ደር ብሩኮች እና እቺ ልጅ እቺን ቅድስትን ከብሩክ ጋር ላይታ ለሌላ ሰው ለመዳር ነው ፍላጎቷ። ምክንያቱም እሷ ከፈለገች እቺ ነው የምትለው። ቅድስት ደግሞ እኔ ማላውቀው ሰው እንዴት ነው የማገባው? እውነቷን ነው። የማታውቀው ሰው ምን ብላ ነው የምታገባው? በአይን ያላየችው ምን የማታውቀው ውስጥ ምስጢሩን ያላየችው ፍቅር የሌለበትን ሰው እንዴት አድርጋ የምታገባው? ፍቅር ማለት እኮ የሁለቱ ሰዎች ልብ አንድ መሆን አለበት። እቺ ልጅ ደግሞ ምንም አታውቀው፣ ምንም ያላየችው እንዴት ነው የምታገባው? ሴጣን ነው አጋንንት ነው ምንድን ነው ይስ የምታገባው? የታየችው አላየችውም እኮ። ያላየችው ሰው አግቢ ትላታለች። ካልሆነ ራሷ ብታገባውስ? እሷን አልፈለጋትም ነው? እሷ ስላልፈለጋት ወይስ ድለላ ነው የመጣችው? ደላላ ነች እንዴ? ደላላ እሷ ልታገባው ነው እንዴ? ደላላ ነች እንዴ? ልጅቷን እሱን አግቢ፣ ሀብት አለው፣ ቤት አለው፣ አፓርታማ አለው፣ መኪና አለው ምትለው ለምን እሷ አታገባው? ለምንድን እሷን ያልፈለጋት? እሷ ለምንድን ሌላ ሰው ደግሞ የምትድረው? ይሄ በጣም አስነዋሪ ድርጊት ነው። እነዚህ በሁለቱ ሰዎች መሀል ገብታ ለምትበጠበጣ መበጥበጥ የለባትም። እቺ ሰው ደግሞ ሄዳ ደግሞ መጥፊያውን ደግሞ አያምርም። ምክንያቱም እንደ ማህሌት መጥፊያው አያምርም። መድብል ቢሆን ሊያጠቃት ይችላል፣ የሆነ ነገር ሊያደርጋት ይችላል። ስለዚህ እንዲህ አይነት ክፉ ሰው ሄዶ መጨረሻው አያምርም። በማህሌት አትወስድም እንዴ? ማህሌት እንደዛ ተንኮለኛ፣ ሸረኛ፣ ምቀኛ ነበረች። ግን ዛሬስ ይኸው የስራውን አግኝታ ቁጭ አለች። በማን እጅ ወደቀች? በወንድምየው እጅ ወደቀች። ወንድምየው ደግሞ ዛሬ ምንድነው እሷን አስተማሚ ሆነ፣ ማህሌትን አስተማሚ ሆነ። ማህሌት አስተማሚ ባለው ዛሬ መድብል ነው። ለምንድን ነው የሚያስታምማት? ደግነት ስላለው ደግ ስለሆነ ነው። ግን እንደዛም ደግሞ መሆን የለበትም ነበር። እቺ ልጅ እኮ ብዙ ነገር አድርገዋለች። ወንድሙን ብዙ ስቃይ፣ ብዙ ነገር አድርጋለች።
ማህሌት ብዙ ነገር አድርጋለች። ከዚህ በፊትም ገና አንድ ብሎ ማህሌትን እዛ ቤት ይዟት ሲገባ አልወደዱም። እቺ ሰው ለምን አመጣት ብሎ ሁሉ ብሩክና ሁሉም ቤተሰብ እንዳለ ሊጣላ ነበር። መድብል ችግር የለም ከኔ ጋር በቃ ሁሉም ነገር ተስማምተን ሁሉም ነገር ጨርሰናል። እቺ ከእንግዲህ እሷ ንጹህ በቃ ሁሉም ነገር ትታለች። እንደዚህ አይነት መጥፎ ድርጊቶችን አላደርግም ብላ ቃል ገብታለኛለች። አብረን ልንሰራ ነው ስራ አብረን ልንሰራ ነው ብላ እውነት አብረን ልንሰራ ነው ያለችው ስራ መልሳ በብሩክ ላይ ሰራች ስራው። በሰርጋቸው መሃል በሰርጋቸው ሰዓት ገብታ የሆነ መድኃኒት በመጠጥ ላይ አስቀምጣ ለዚህ ሁሉ ያበቃችሁ ማለች ማህሌት ነች። ማህሌት ማለት መጥፎ ክፉ ከዛም ከማን ነው የሚባለው ይሄ አሸባሪ ያለ ከሱም ትብሳለች። በጣም መጥፎ ሰው ነች። በጣም የመጨረሻ መጥፎ ማህሌት ነች በእውነት እኔ የሌለ አሁንም ደግሞ መልሳ ደግሞ የራሷ እህት ደግሞ መጥፎ እየሆነችባት ነው። እሷ ማህሌት እንደ ማህሌት መጥፎ እየሆነችባት ነው። ስለዚህ እንደዚህ አይነት ሰዎች ጋር በሩቁ መሸሽ ነው። እቺንም ልጅ ቶሎ ብሎ በጊዜ ካልቀጫት አስቸጋሪ ነው። ማህሌት ለምንድን ነው እንደዚህ ያደረገው? ብሩክን ወዳለው አለ። ድሮ የት ነበረች? ብሩክ እዚህ ቦታ ውስጥ ሲገባ እዚህ ነገር ላይ ሲገባ ይሄ ሁሉ ነገር ይሄ ሁሉ ችግር በኪዳውን ንብረቱን ቤቱን ለማሳገድ ሁሉ ሞክራለች። ያ ሁሉ ስለማድረግ ስትሞክራ አሁንስ ዛሬ ደግሞ ብታይቷለ ብሩክን ወደዋለው እቺ ልጅ አታገባው ሰራተኛ አታገባው ብትው ከሰራተኛው እኮ የሰራተኛው ነገር ታቢያደርስም እኮ ማህሌት ምንድነች? ጭቃ ውስጥ ያለ እሾክ ነች። ጭቃ ውስጥ ያለ እሾክ ነች። እቺ ደግሞ ንጹህ ልብ ያላት ለብሩክ ንጹህ ልብ። አሁንም ብሩክ አልወድሽም ዞር በይልኝ ሂጂልኝ ብሎ ስላት እንኳን እቺ ልጅ ደግሞ ጭራሹን አልሄደችም። ምን ሆኖ ነው? ምን ነክቶት ነው? እንደዚህ ነው የምትለው። ምንም አልጠላችም። ብሩክን ልትጠላው አልቻለችም። ብሩክን ከወዷ ልታወጣው አልቻለችም። ትክክል ነው። በጣም የሚወዱ ሰው ከወድ ማውጣት ይከብዳል። ምን ሰው አላለም እናቴ ቅመሽልኝና ከዛ በኋላ ተጣላ እኮ ምሳሌ እንዳትመርዝሽ። እኔ ምሳሌ ትመርዘኛለች ብዬ አይደለም፣ ግን ደግሞ ያችን አለም የምትባል ሴትዮ አላምናትም። ስለዚህ ቅመሽልኝ ሆዴን እያመመኝ ነው። ሆዴን እያመመኝ ነው። ሆዴን ምሳሌ ምን ሆነሽ ነው? ምሳሌ አንቺ ምን ጉድ ይፈላ። ምሳሌ ዳጣ ይፈላ። ምሳሌ ኧረ ወይኔ! ኧረ እናንተ ምን ሆናችሁ ነው? ዳጣ ምን ጉድ ይፈላ። ምሳሌ ኧረ በእናታችሁ እባካችሁ፣ እኔ ለራሴ እያመመኝ ነው። ዳጣ ምሳሌ ሶስቱም ተቀራረቡ። እንደዚህ አይነት ድራማ ምሳሌ ምንድን ነው ያደረግነው? ቅድስት አንቺ ቅድስት! ወይኔ ጉዴ! ምነው ቢቀርብኝ? ምንድን ነው ያደረግኩት? ወይኔ ጉዴ ፈላ! ምንድን ነው የቀለድኩት? ምንድን ነው? ቅድስት አንቺ ነው እኮ! ወይኔ ጉዴ ፈላ! ምንድን ነው ያደረግነው? ምሳሌ እንግዲህ ሰርፕራይዝ እናደርጋታለን ብለው ቅድስትን ያው እንግዲህ የእሷ እህት ስለማትታመን ማለች እቺ አለም ስለማትታመን መድኃኒት ጨምራ ሰጣለች። እሷን እኮ አላምናትም ነው የምትለው። ትክክል፣ እሷ የምትታመን ሰው አይደለችም። እሷና ማህሌት አንድ ናቸው። ያው እንደማትታመን እየነገሯት ነው። አሁን እነሱ እንደዛ ያደረጉበት ምክንያት እቺ አለም በጣም ክፉ መሆኗን ያ ታውቃለችም። እንግዲህ ይህን መድኃኒት ጠጥተው ውሃውን ጠጥተው እንግዲህ መድኃኒት እንዳለበት ተዘረሩ። እሷም እንደገና ደግሞ ሶስተኛ እሷም ተዘረረች። እንግዲህ ሶስቱ አንድ ላይ ተኙ። የታባሽ ፍቅረኛውን ይጠብቃል። ትታው የሄደችውን ፍቅረኛውም እንደዛው
እንዴት ነው የሞተችን ፍቅረኛ የሚጠብቀው መድብል? ያንተ ደግሞ በጣም ይለያል። ታሩ አሁን ላይ ስለዚህ ጉዳይ ማውራት አልፈልግም። ለማንኛውም ካሌብ ሲመጣ በአስቸኳይ አሳውቃል። በአስቸኳይ ማህሌት ልጅና ጠይቃት እስኪ። በጣም ተቆርታለች። እየራባት ለምን ብር አሰጧት? እድሜ ልኳን ለካሌብ ስትሰራ ነበር እንደሆነች። ትሰማኛለህ መድብል? ካሌብ በጣም ጨካኝ ነው። ጨካኝ የሚለው ቃል እራሱ አይገልጸውም። የሁለታችንም ህይወት እንደ ማህሌት መሆኑ አይቀርም። የሆነ ጊዜ ካሌብን ስለመበቀል አውርታኝ ነበር። አይ ኖ በፍጹም አላወራም። መንትያ ወንድም አለው ብለኸኝ ነበር። ስለሱ በፍጹም አላውቅም። ለማንኛውም ማህሌትን እግረ መንገድ ይጠይቃትና በዛው ሊድ ካሌብ ሲመጣ ቶሎ አሳውቅ። ስራ ቦታ መገኘት አለብን። ቻው። እና መድብል ይሄኛው እየመከረ ነው። ለምን አታገባም? ለምን ትዳርን አትይዝም? እስከ መቼ ድረስ ነው እንደዚህ የምትቀመጠው? ያለ ልጅ ሳትወልድ ትዳር ሳትይዝ እያለ ነው። እውነት ነው። የሆነ ነገር አልፏል፣ ያለፈ ነገር አልፏል። የሞተ ነገር ደግሞ ተመልሶ አይመጣም። ያው ሀዘኑን ሁሉንም መከራውን አይቷል፣ ስቃዩን አይቷል። ያንን ደግሞ የሚረሳው ምንድን ነው? በሰው ነው። እሾክን በሾክ ሴትን በሴት እጅ ነው የሚባለው። ስለዚህ ያንን ነገር ደግሞ በቃ እርግፍ አድርጎ ተትቶ አዲስ ህይወት መጀመር ይችላል። ምክንያቱም ያለፈ ነገር መልሶ እንትን ማንሳቱ ራሱን ነው ይጎዳል፣ ውስጡ ይጎዳል፣ ራሱ ይጎዳል። ያለ ትዳር ይቀመጣል። ትዳር ሳይዝ በቃ ሁሌ እንደተጎሳቀለ ውስጥ ባችን ልጅ እያሰባት ነው የሚኖረው። ያ ደግሞ መሆን የለበትም። ስለዚህ ያን ሁሉ አሸንፎ ያን ሁሉ ነገር ትቶ አሸንፎ ምንድነው መሆን አለበት? አዲስ ህይወት መመሰረት አለበት። አዲስ ህይወትና አዲስ ጎጆ መውጣት አለበት። ይህንን ደግሞ ቢቻል እንደምንም ብሎ ቢያስረሱትና ሌላ ትዳር ቢይዝ ጥሩ ነው እና ልጅ ወልዶ ሁሉም ነገር ማየት አለበት። ወንድ ልጅ ነው እና መውለድ አለበት እና ፍቅርን ደግሞ ማፍቀር አለበት። አንዴ ከሆነ ሆኗ። ያቺ ደግሞ ራሱ የገደላትን ደግሞ ታስሮ ሁሉም ነገር ታስሯል። ጥፋቱን ሁሉ ታስሮ በጥፋቱን በእስር ነው የፈታው። በብዙ ጊዜ በኋላ ነው የተፈታው። ስለዚህ ይህ ሰው ደግሞ ያቺ ሰው መርሳት አለበት። ሁሌም በቃ ስለሱ አሁን ሴት ሲቀርቡ ያችን ነው የሚያስብ። ሴት ሲቀርቡ ስለዛች ባለቤት ነው የሚያስብ። እኔ ምንም አልፈልግም ከሷ ውጭ ወደ ነገ ወይ ተነገ ወዲያ ልትመጣልኝ ትችላለች ነው የምለው። ያቺ ኬት ትመጣልኝ? የሞት ሰው ተመልሶ አይመጣም። ማለት በጣም አስመሳይ ሰው ነች። መድብል አጠገቧ ሄዷ በላሽ ብሎ ምግብ ወስዶላታል። አሁን እሷ ስለ ብሩክ ሲናገራት ታለቅሳለች። እንደዚህ አይነት አስመሳይ ሰው ነች። በጣም አስመሳይ የመጨረሻ ውሻ ሰው ነች። አሁን እሷ ዛሬም ደግሞ ነገም ደግሞ ተነስታ እኮ ተሽላት ብትነሳ መልሳ ደግሞ ይሄን ሰውዬ ቤተሰቦችን ለማጥቃት የምትሞክር ሰው ነች። እቺ ሰው ምን ጊዜ ማመን አያስፈልግም። ለዚች ሰው እጅ መስጠት አያስፈልግም። ምክንያቱም ተንኮለኛ ነች። ሰውን ታጠፋለች። ሰውን ብዙ ነገሮች ትሰራለች። እሷ እንደው ካሌብ ለመበቀል ነበር አልሆነላትም። መልሰው ደግሞ እሷ ለራሷ አጠቋል። እሷ ራሷ ተጠቃች። አሁን መልሳ ደግሞ ለዚህ ደግሞ ሰውዬ አዝና ታለቅሳለች። እንዲህ ያንን ነገር አለ እንደ ያስመሳይ ሰው ነች። ያስመሳይ በጣም አስመሳይ ክፉ አስመሳይ ስለሆነች ማለትም ማመን አያስፈልግም። ክፉ ሰው ማመን አያስፈልግም ምን ጊዜ ማለትማ ለምሳሌ ጭንቅላት ያለው ሰው ካፈቀርሽ ራስሽን ያዞርሻል። እሺ እባክሽ። ሌላኛው ደግሞ በጣም ሆዳም ሰው የሚበላ ሰው ካፈቀርሽ ደግሞ ሆድሽን ይቀጠቀጣል። ቅድስት ምን ሆነሻል? እንጃ ምናልባት መድብል ልባሙ ይሆናል። አንቺ አዎ እውነትሽ ነው መሰለኝ። መድብል ደስ የሚል ልብ ነው ያለው። ታዲያ ንገሪኝ፣ አንቺ ምንሽ ነው የሚያገበጥሽ?
እኔማ ብሩኬን ሳየው ሁሉ ነገር ሙሉ ሰውነቴ ነው የሚንቀጠቀጠው። አይ ታዲያ እኮ ይፍቅራል። እርግጠኛ ነኝ የዋብሽታ አለ ልታግዢ ነው አይደል የመጣሽው? ምን ሆነሻል? እኔ እንጂ መግዝሽ አይደለም። ይኸውልሽ እኔና ብሩክ ሳሎን ተገናኘን። ከዛም በቃ ደስ አላለኝም፣ ፈራሁት እና ይሮጥ አንቺ ጋር መጣሁ እንድታገኘኝ ብዬ። በይ በቃ ለማንኛውም ጨርሻለሁ። እንድ እና እቺ ሰው አለም ማን እንትናን አፍቅረዋለች። ማነው እሱ የብሩክ ወንድምን አፍቅረዋለች። እሱ ደግሞ አይፈልጋትም፣ እሷን አይፈልጋትም። እሷ ግን በጣም ትወደዋለች። ለእውነት ለውሸት አይታወቅም። አለም በጣም አጭበርባሪ ሰው ነች። እወደዋለሁ ትላለች፣ አንድ ቤቱ ትሄዳለች፣ አንድ አልጋው ላይ ትቀመጣለች። እሱ ደግሞ ፊት አልሰጣትም። እንደዚህ እንደሌላው ልክስክስ ነገር አይደለም፣ ልክስክስ ወንድ አይደለም። ትክክለኛ እሱ ትክክለኛ አፍቃሪ ሰው ነው። የሚፈልገውም ደግሞ ከዚህ በኋላ የሚፈልገው እውነተኛ አፍቃሪ ነው የሚፈልገው። ልክ እንደ ቅድስትን አይነት የተረጋጋች ሁለመናዋ ረጋ ያለ እንደዛ አይነት ነው የሚፈልገው እና እንደዚህ ቀልቃላ ምስት አይፈልግም። ምክንያቱም እቺ ክፉ ነች። ክፋቷን ደግሞ ከዚህ በፊት አንድ ብለው ከመጀመሪያ ደግሞ ጀምሮ አዳምጧታል። ቅድስትን ብሩክን እንደምትበቀለው ቅድስትን ከብሩክ ነጠላ ለሌላ ሰው እንደምትድር ሁሉ ተናግራለች። ስለዚህ ከዛ ቀን ጀምሮ እሱ አዳምጧታል። ብዙ ነገር ከሷ ኢንፎርሜሽን ወስዷል። ቆይ እሰራልሻለሁ ሁሉ ዛቻ ሁሉ ዝቶባት ነው የሄደው። አሁን እሷ ደግሞ የመልሳ ደግሞ ተራሱና አንድ ፍቅር ሲይዝ ልቤ ያንቀጠቀጣል፣ ልቤ ይንቀጠቀጣል ትላለች። ፍቅር ሲይዝ እንዴ የሚያደርገው ትላለች። እስከዛሬ ፍቅር ይዟት አያውቅም እንዴ? እሷ አዲስ ነች እንዴ? አዲስ ፍቅር ነች እንዴ? ፍቅር ይዞ እንዴት እንደሚያደርጋት አታውቅም። እንደ ውሻ እያመላለሳት አይደለም፣ ፍቅር ሲይዟት አይደለም፣ እንደ ውሻ እያመላለሳት ነው። እሱ ግን ምንም መስሎ አልታየም። እሱ አልተካመራትም። ከንቱ ልፋት ወዴት ነው? ጸጥ ብለሽ ነው ግን እንዳታይ። አሁን ድምፅ ማሰማት አይቻልም። ጎበዝ ጀግና ልጅ፣ በጣም አሪፍ ልጅ ነች። በጣም ምርጥ ልጅ፣ በቃ ትክክለኛ በቃ እንደዚህ ነው። በቃ ባልና ሚስት እንደዚህ ማለት አንድ ላይ ማገናኘት በጣም ጎበዝ ነች። በሲስተም ተጠቀመችባቸው። በጣም አሪፍ ልጅ። አንተም ለልጅ ስትል ደግሞ ተገዛ። ለልጅ ስትል ተቃቀፉ ብዬ አንቺ ቶታ እንደዚህ ይደረጋል እንዴ? እንደዚህ ይደረጋል? አባዬ ቃፋት እንዴ እንዲያስፈልግን ቃፍ አባዬ በጣም ደስ የሚል ነገር ነው እና ያው ማለት ዓለምን ብታጣላቸው ብታራርቃቸው የማይለትን ተንኮል ለዚህ ሁሉ ቢያበቃቸው ሕፃናት ልጅ ደግሞ ማነች ሕፃኗን ልጅ አስታርቃቸዋለች። ምሳሌ አስታርቃቸዋለች። በሲስተም አስታርቃቸዋለች። ልጅ ማለት እንደዚህ ነው። ብልህኛ በቃ በጣም ብልህ ቆንጆ ደግቸር ልጅ ነች። በጣም ብልህ ልጅ ነች። ምክንያቱም አባ የሆነ ሰርፕራይዝ አለኝ ብላ ነው ሰርፕራይዝ አለኝ ብላ እሷንም ያችንም ሁለቱንም አንድ ላይ አገናኘቻቸው። ሁለቱንም አንድ ላይ
እንዲታረቁ እንዲተቃቀፉ አደረገች። ሁሉም ነገር ሰይጣኑ የመሀል ውስጥ በመሀላቸው የገባው ሰይጣን ሁሉ አፈረሰችልኝ ማለት እንደዚህ ነው። አባትና ልጅ እናትና ባልና ሚስት የሚያስታርቅ ልጅ በጣም ደስ የሚል ነው። እግዚአብሔር ያሳድጋት። በጣም ቆንጆ ልጅ ነች። ተባረኪ እና በጣም እንወድሻለን ባይ